ከባለቤት ጋር ስምምነት አጣሁ። ለዚህ መፍትሄ ባገኝ ብዬ ነበር እርሶ ጋር የመጣሁት። እንዴት ባልጋ ላይ አረቄ መጠጣት በዚያ ተጀመረ። ነዳኝ ወደ ቤት እያንደረደረ እነኝን ሰው እያስታወሳችኋቸው የሆነ ሰዓት Hi guys ሰላም እንዴት ናችሁ? ውድ ቤተሰቦቼ እንዴት ናችሁ? እንደምን ከረማችሁ? ሰላም ጤና ፍቅር ለእናንተ ይሁንላችሁ። ዛሬም እንደተለመደው በአበደ ቪዲዮ ተመልሼ መጥቻለሁ። ዛሬም እንግዲህ እንስቃለን፣ እንደተለመደው እንዝናናለን፣ እንፍታታለን። ምንም የሚቀረን የለም። ከእናንተ ከቤተሰቦቼ ጋር ሁሉንም ነገር እያየን ሀሳብ የሚሰጥበት ቦታ ላይ ሀሳብ እየሰጠን እንዝናናለን፣ እንጫወታለን። ከእናንተ የሚጠበቅ ነገር አለ። ግን ምንድነው ከእናንተ የሚጠበቀው? ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ፣ ቪዲዮን ከወደዳችሁት ላይክ እያረጋችሁ፣ ኮሜንት ላይ ማበረታቻ ሀሳብ የሚስተካከሉ ሀሳቦችን እየጻፋችሁ ከኛ ጋር አብራችሁ እንድትሆኑ ጋብዛለሁ። ቻናሉን ሰብስክራይብ ያላረጋችሁ ቤተሰቦች እንግዲህ አዲስ ቤተሰብ እየሆንን ነው፣ አዲስ ቤተሰብ እየመሰረትን ነው። ይሄ ቤተሰብ ደግሞ ያድጋል። ስለዚህ ይህን ፋሚሊ እንድትቀላቀሉ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ማድረግ ግዴታ ነው። እሺ ሰብስክራይብ አድርግ። አንተ ምንድነው ይለፈልፋል ትላለህ እንዴ? አርጉ፣ ዞሮ አርጉ። ሰብስክራይብ እያደረጋችሁ ቪዲዮ ማየት እንጀምራለን። እንግዲህ በዛሬው ቪዲዮ ቲክቶክ ላይ ያሉ የሚያዝናኑ ቪዲዮዎች ተሰብስበው ሁሉም መጥተዋል ማለት ይቻላል። በቃ ሁሉም መጥተዋል፣ የሚቀር ነገር የለም። ሁሉንም እናያቸዋለን፣ ሁሉንም እንስቅባችሁ፣ በሁሉም እንስቃለን፣ እንጫወታለን። ከዛ በፊት ግን እንዴት ናችሁ ልበላችሁ። መጀመሪያ ብያለሁ፣ ግን እንዴት ናችሁ? ሀሳብ ላይ ሰላም፣ ጤና፣ ፍቅር ለሀገራችን ለኢትዮጵያ እንመኛለን። ሰላም፣ ጤና፣ ፍቅር ለሀገራችን እያልን ሁላችንም ኮሜንት ላይ ማስቀመጥ መቻል አለብን። ሰላም ፍቅር ለሀገራችን ለኢትዮጵያ ይሁን። ሁላችሁም ኮሜንት ላይ ጻፉልኝ። ሰላም ፍቅር ለሀገራችን ኢትዮጵያ መመኘታችን እየተመኘን ቀጣይ ቪዲዮ ማየት እንጀምራለን። ከመጀመራችን በፊት ግን ሁላችሁም ሰብስክራይብ እያረጋችሁ እንግዲህ ሰብስክራይብ ማድረግ አትርሱ። ቪዲዮዎቹ በጣም የሚገራርሙ ናቸው። የዛሬዎቹ ደግሞ የተመቱ ቪዲዮዎች ናቸው ያሉት። በተንኮል የተመቱ ቪዲዮዎች፣ አንዳንዶቹም አሪፍ ቪዲዮዎች አሉ፣ የሚያዝናኑ። የቀረ ቪዲዮ የለም። ኤኒዌይስ ሁሉም ተሰብስበዋል። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ሀሳብ አስተያየት ያላችሁ አሁንም ሁሌም ደጋግሜ እላለሁ፣ ለኔ በጣም ስለሚጠቅመኝ ማለት ነው። ከስር ጻፉልኝ እና ከስር ጽፉልኝ እኔ እያነበቡ የሚስተካከሉ ነገሮችን አስተካክላለሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። ቪዲዮ ምን ይሆን ጠይቃችሁኝ አይደል? እናየው ቪዲዮ ነው አብረን ወደ ቪዲዮ ይሁን ይሄ ቪዲዮ ብንደግሞ ደስ ይለኛል በእውነት። ቆይ እስኪ ሀሳብ ከምንሰጥበት መጀመሪያ ቪዲዮን ብንደግሞ አይሻልም? እሺ ቪዲዮን እንድገመውና እስኪ ተመልካቾቻችን ይሁን ምግቡን እንዳለ በተንኮል ይዘውት ሄዱና ስለዚህ ምንም መግዛት አያስፈልግም።
እስኪ ቀጣይ ቪዲዮአችንን ብናይ ይሻለናል። ከባለቤት ጋር ስምምነት አጣሁ። ለዚህ መፍትሄ ባገኝ ብዬ ነበር እርሱ ጋር የመጣሁት። እንዴት? ባልጋ ላይ ጨዋታ አታስደስተኝም። የኔ የተሰጠኝን ነው ያለኝ። ከባለቤቱ የተሰጠኝን ይዣለሁ። አድቦል ቡያ አልሰራው አልችላቅም የለኝ ብላት ያን አልሰማማለች። አሁን በወጣሁ በገባሁ ቁጥር ንግግሯም እየመረረ ጠብ ነው፣ ግጭት ነው። ምንም ሰላም አጣሁ በቤቱ። ታዲያ እንዲህ ከሆነ ልንቀልልሃ እንዴ? ለምን ነቅለዋለሁ? ጥርስ ነው እንዴ? ምን ነው እንዴት እንዲህ ይላሉ? ምናባ ከሆነ ነውማ የተነቀለው መትከል ያቅታል። ቢያንስ አጌጥበታለሁ እንጂ እንዴት እነቅላለሁ? አላስነቀልኩኝ። ሂድ እንግዲህ ያው እንግዲህ በየድግስ ቤቱና በየለቅሶ ቤቱ በተለይ አሁን ካሜራ መደቀን የተለመደ ነውና ድግስ ቤት ላይ ፋዋ የምታረጉ ሰዎች መጀመሪያ ካሜራ መኖሩን አለመኖሩን ብታረጋግጡ ይሻላል እና አረጋግጡ። እሺ፣ ፋዋውን መታ ከማረጋችሁ በፊት መጀመሪያ ካሜራ የለም ወይ ማለት አለባችሁ። እና ለቅሶ ቤትና አሁን በቃ የድግስ ቤቱ እንዳለ ካሜራ ነው። ስለዚህ አሁን ሰው እንዴት አድርጎ ይፈወስ እንዴ? ከባድ እኮ ነው። እንዴት አድርገህ ታነሳለህ? አንተ ገና ጠቀለልኩ ስትል የሆነ ካሜራ ደቅ ብሎላል ትተዋዋለህ። ምንም አማራጭ የለህማ። ምን ታደርጋለህ? እና ካሜራ ያየ እንትናት ለቅሶ ቤትም እንደዛው አሁን የሆነ እና አስቸጋሪ ነው ብቻ። እናንተ እስኪ ፈታ በሉበት። እስኪ እቺን ግን እንዴት ነው ወንዶች ትምህርት ቤት ሲሄዱ እንደዚህ ለቀንዳው ጠቀስ እያሉ ነው፣ ከዛ ሲመለሱ ደግሞ እንደ እየሮጡ ለምንድን ነው? በዚህ ሲሄድ ነው መሰለኝ እኔ የምሮጠው። እኔ ሲሄድ ነው የምሮጠው። ለትምህርቱም ባይሆን እንኳን ቢያንስ ትምህርት ቤት በተለይ ታች ክላስ እንዳለን ኤሌመንተሪ ክላስ ለትምህርቱ እንኳን ባይሆን ኳስም ለመጫወት ቢሆን ግን እኔ ሲሄድ ነው የምሮጠው። እኔ አላቅም፣ ብቻ ግን የእናንተ ሀሳብ ብትሰጡበት ደስ ይለኛል። ወንዶች ሲሄዱ ነው ሲመጡ የሚሮጡት የሚለው አብዛኛውን ጊዜ እኔ አልተስማማኝም ይሄ ቪዲዮ። ከዚህ በኋላ የሚጠይቁት ነገር ልክ ከሆነ ጣቶትን ያወርዱ። ከዚህ በፊት ጥያቄ ጠይቄዎት አውቃለሁ። ነገ ከነገ ወዲያ ጥያቄ ሊጠይቁት ይችላል። አሁን ምናልባት ጥያቄ ሊጠይቁ ሊሆን ይችላል። ጣቶትን ማጠፍ ከብዶታል። ቆይ እስኪ እኔ ብሞክረው ደስ ይለኛል። ቆይ እስኪ ሞክሩት፣ እስኪ እናንተም ሞክሩት። ከዚህ በኋላ የሚጠይቁት ነገር ልክ ከሆነ ጣቶትን ያወርዱ። ከዚህ በፊት ጥያቄ ጠይቄዎት አውቃለሁ። ነገ ከነገ ወዲያ ጥያቄ ሊጠይቁት ይችላል። አሁን ምናልባት ጥያቄ ሊጠይቁ ሊሆን ይችላል። ጣቶትን ማጠፍ ከብዶታል። ኧረ ቀልድ ምን እሺ ነው?
ሳክስ ጠላው። በስማ ለሳይክል ነው እንዴ እንደዚህ የሚወጣጠረው? በስማ ቀለደን እንዴ አንተ መች ይቀለዳል? አምላኬ አዙረ ሀገር የመልሰኝ በሰው ሀገር ትእዛዝ እንዳታስከብረኝ አዳል በሬ ገዝቶ በቀንድ ተመሞት ጎዳ በሬ ገዝቶ ጎዴ ማለት ልጇን አስከትላ ትሄዳለች ጃርት አረቄ መጠጣት አድወል የብለት አረቄ መጠጣት በዚያ ተጀመረ። ነዳኝ ወደ ቤቴ እያንደረደረ እነኝን ሰው እያስታወሳችኋቸው የሆነ ሰዓት ቲክቶኩን እንዳለ እነኝ ነበሩና ቅውጥ ያደረጉት በጣም እንትን ናቸው። ካላ እርግጠኛ አይደለሁም ግን ባላ እንትን ላይ የሆነ ቲቪ ላይም ቀርበው ነበር ራሳቸው ይመስለኛል፣ ግን እርግጠኛ አይደለሁም። እሱን ቀረቡ ይመስለኛል። ብቻ ግን ለማስታወስ ያክል ነው ዛሬ ያመጣኋቸውና እንዴት ነው ድምጻቸው በጣም ገራሚ ነው። እስኪ ቀጣዩ ቪዲዮ ማንኛውም የዛሬዎቹ ቪዲዮዎች እነኚህ ይመስሉ ነበር። በቀጣይ በአሪፍ ቪዲዮ እንደምንመጣ ተስፋ አደርጋለሁ። የዛሬዎቹ ቪዲዮ እንዳዝናናችሁና ዘና እንዳላችሁባቸው በጣም ባለሙሉ ተስፋ ነኝ። ሁላችሁም ላይክ ያደረጋችሁ ቻናሉን ሰብስክራይብ ያደረጋችሁልኝ ሰብስክራይብ ተረደብኝ ሳትሉ አትቀሩም። ገና ግን ይቀጥላል ማለት የማይቀርም ቪዲዮ በለቀኩ ቁጥር እላችኋለሁ። እናንተም ግን ሳልላችሁ ደግሞ ሰብስክራይብ ታደርጋላችሁ። በታማኝነት ሰብስክራይብ ለምታደርጉና ቤተሰብ ለሆናችሁ ምስጋናዬ በጣም የላቀ ነው። እግዚአብሔር ይስጥልኝ። ቤተሰብ ያልሆናችሁ ግን አሁንም ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ 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 ባይ። Ella no quiere llamar,